ሰላም ቤተሰብ እንኳን ወደ ቻናላችን በደህና መጡ። ዛሬ ለብዙ ሰዎች የሚያስጨንቅ ነገር እንነጋገራለን። አንድ ቀን እንደተለመደው ወደ ስራ ትሄዳላችሁ። መንገድ ላይ ሆናችሁ በአንድ ጊዜ አንድ ሀሳብ ይመጣባችኋል። በር ዘግቻለሁ። እያወቃችሁ እንደዘጋችሁት ግን እርግጠኛ አይደላችሁም። ወይም የቆየ ጓደኛችሁን መንገድ ላይ ታገኙታላችሁ። ስሙ አፋችሁ ላይ ነው ግን አይወጣም። እና በዛ ጊዜ አንድ ፍርሃት ይመጣል። እድሜ ነው? ድካም ነው? ወይስ ከባድ ችግር እየጀመረኝ ነው? ዛሬ እነዚህ ሁሉ እንመልሳለን። ይህ ቪዲዮ ስለ አእምሯችን ትውስታ እንዴት እንደሚሰራ ይገልጽልናል። መጀመሪያ አእምሮ እንዴት ይመዘግባል? አእምሯችን እንደ ቪዲዮ ካሜራ አታስቡት። እሱ እውነታውን አይቀርጽም፣ ይተረጉማል እንጂ። ማስታወስ ሲፈጠር 3 ደረጃ አሉት። የመጀመሪያው መቀበል ወይም ኢንኮዲንግ ሲሆን፣ ሁለተኛው ማከማቸት ወይም ስቶሬጅ፣ ሶስተኛው ደግሞ መመለስ ወይም ሪትሪቫል ይሆናል። ከነዚህ አንዱ ካልሰራ ችግር ይፈጠራል ማለት ነው። ትኩረት ካልነበረን አእምሯችን አይመዘግብም። ስለዚህ አንዳንድ ጊዜ መርሳት ማለት አልተመዘገበም ማለት አይደለም። መደበኛ መርሳት ምን ይመስላል? እንግዲህ መደበኛ ሁኔታዎች እንመልከት። ቁልፍ የት እንደተው መርሳት፣ ስም ለጊዜው መርሳት፣ ቀን መርሳት ግን ከተነገረን በኋላ ማስታወስ። እነዚህ በጭንቀት፣ በድካም፣ ብዙ ስራ በአንድ ጊዜ በመስራት እና በእንቅልፍ እጥረት ይከሰታሉ። ይህ ጉዳት አይደለም፣ ድካም እንጂ። ሰውነታችን እንደ ባትሪ ነው። ባትሪ ሲቀንስ ትኩረታችን እና የማስታወስ ክህሎታችንም ይቀንሳል። የሚያሳስቡ ምልክቶችስ ምንድን ናቸው? አሁን በጥልቅ እንመልከታቸው። እነዚህ ምልክቶች ካሉ ሐኪም ማየት ይመከራል። በተደጋጋሚ አንድን ነገር መጠየቅ፣ አዲስ መረጃን ማስታወስ መቸገር፣ በተለመደ ቦታ መጥፋት፣ ቀላል ስራ አለመስራት፣ ባህሪ መቀየር ናቸው። ይህም ከአእምሮ በሽታ ጋር ሊያያዝ ይችላል፣ ግን ሁሉም አንድ አይነት አይደለም። ከነዚህ ውስጥም ቀላል የአእምሮ እክል፣ ዳይሜንሻ፣ አልዛይመር ጋር ሊያያዝ ይችላል። ቀድሞ መፈተሽ ጠቃሚ ነው። ስለዚህም እስቲ ሊታከሙ የሚችሉትን ምክንያቶች እንመልከት። ብዙ ሰዎች የማያውቁት ነገር አንዳንድ የማስታወስ ችግሮች በቀላሉ ይታከማሉ። እነዚህም እንቅልፍ እጥረት፣ ድብርት፣ ጭንቀት፣ የቫይታሚን ቢ12 እጥረት፣ የታይሮይድ ችግር እና የአልኮል መጠን መብዛት ነው። ስለዚህም በዚህ ጊዜ ሐኪም መጎብኘት አስፈላጊ ነው። ከእድሜ ጋርም የማስታወስ እክል ይመጣል። እድሜ ሲጨመር ፍጥነት ይቀንሳል። ይህም መደበኛ ነው። ቀስ ብሎ ማስታወስ፣ ስምንም አንዳንዴ መርሳት የተለመዱ ችግሮች ናቸው። መደበኛ ያልሆኑት ግን ቤተሰብን መርሳት፣ ከባድ ውዥንብር፣ የባህሪ ለውጥ ማሳየት ያልተለመዱ ናቸው። ስለዚህም እስቲ አእምሯችንን እንዴት ማጠንከር እንችላለን? እንደዚህ ነው ተስፋችን። እንቅልፍ፣ ማስታወስ በእንቅልፍ ይጠነክራል። ሌላኛው እንቅስቃሴ፣ እንቅስቃሴ ደግሞ የአእምሮ እድገትን ይጨምራል። መማር አዲስ የነርቭ ግንኙነትን ይፈጥራል። ማህበራዊ ግንኙነቶች አእምሯችንን ያነቃቃሉ። ጭንቀት መቀነስ፣ ጭንቀት ኮርቲዞልን ከፍ በማድረግ ማስታወስን ይጎዳል። ቀላሎቹ ልምዶች መጽሐፍ ማንበብ፣ አዲስ ቋንቋ መማር፣ የቁጥር ጨዋታዎች እና የእጅ ስራዎች ናቸው። አእምሯችን እንደ ጡንቻ ነው፣ ካልተጠቀምንበትም ይደክማል። የማስታወስ ችግር ያለበትን ታማሚ ቤተሰብ እንዴት እንረዳለን? አንድ ሰው ለማስታወስ የተቸገረ ከሆነ በእነዚህ መንገዶች ልንረዳቸው እንችላለን። ታጋሽ መሆን፣ በረጋ ድምፅ ማናገር፣ ከታማሚው ጋር ስለረሱት ነገር አለመከራከር፣ እነሱንም አለማሳፈር፣ መደበኛ ሁኔታዎችን መፍጠር፣ ርህራሄንም ማሳየት። ርህራሄ መጀመሪያ ይሁን። ማስታወስ የህይወታችን መሰረት ነው። ማስታወስ ማንነታችንን ይገነባል። መርሳት ሁሉ በሽታ አይደለም፣
ግን ምልክቶቹንም እያዩ መተው ጥሩ አይደለም። ይህ ቪዲዮ ከረዳችሁ ላይክ እና ሰብስክራይብ አድርጉ። እናም ይህ ቪዲዮ ጠቃሚ ሊሆን ይችላል ላሉት ሰውም አጋሩት። በሚቀጥለው ቪዲዮ እስክንገናኝ ሰላም ሁኑ።